ለማን አረ ለማን ልናገር ግርም ይላል የኔ ነገር አሁንስ መናገር አፈርኩኝ ሰው ምን ይለኛል እያልኩኝ አረ ምንድነው ያዘኝ ፍዝዝ ድንዝዝ የሚያረገኝ ለማን ልናገር አረ ለማን የውስጤን አውጥቼ ሚስጥሬን ዝም ብዬ ጨነቃለሁ ብቻዬን በሐሳብ ሰለሰላለሁ አንዳንድ የሚያቀሰው ይጠይቃል ሳትናገር ይሆንከው የሚያቀህ አስተዋይ ሰው ሳትናገር ያውቃል ይሆንከው አንተን የሚያቅህ የሚያመዛዝን ሳትናገረው ይቀርፋል ያሰብከውን ችግር እሱ ነው የሚያቀው ችግራችን ፈጣሪ ሙላልን ጉዳያችን ለማን ልናገር ብያላስብ ፈጣሪ ያለ ከሁሉም የሚቀርብ በልባችን የተለያዩትን ሰው ድንገት ሲያገኙት በደስታ ይመታል የልብ ምት ድንገት ሲሄድ ከመንገድ አየው እግሬን የማራምድ ከብዙ አመት በኋላ ድንገት አገኘዋት የምወዳት ለካ ፍቅር ነበር በልባችን ሳንነጋገር ብንለያይም ሁለታችን ስንገናኛውን አወቅን ድንገት መንገድ ሲያገናኘን ገና ስንገናኝ ተግባብተናል ፍቅር ዞሮ አገናኝቶናል ሳይታሰብ የራቀን ሰውን ይገርማል ድንገት ማግኘትን ፍቅር ነበር በልባችን ባንናገር ማውጥተን ባንደበታችን ካይኔ ራቀችውን አሳየኝ ስጓዝ መንገዴ እሷን አገናኘኝ ባንናገር ማውጥተን ባንደበታችን ለካ ፍቅር ነበር በልባችን ቶሎ ይምጣልን ያሰብነው ሆኖ የምንፈልገው ሁሉንም ጭኖ ጊዜ ሳይፈጅ ጉዞውን አዝሎ ያለ ምንም ጭንቅ ይምጣልን ቶሎ ምኞት ብቻ ሆኖ እንዳይቀር በፍጥነት ይሳካ ያሰብነው ነገር እየዘገየ ኋላ ቀርቶ ሳያስጨንቅ በጊዜ መጥቶ ጣጣው ይለቅ እኔ ምርቱ በፍጥነት መጥቶ እናግኝ ውጤቱ እየዘገየ ሳያስጨንቅ የምንፈልገው ቶሎ ይለቅ እየጎተተ ኋላ ይሰደን እያፈጠነ ከፊት ያድርገን ሁሉን አሳክቶ በፍጥነት ይምጣ ያሰብነው ሞልቶ ምኞት ብቻ ሆኖ እንዳይቀር የምንፈልገው ይምጣ ሳይቀር የምንፈልገው ሁሉንም አዝሎ በፍጥነት አሁን ይምጣልን ቶሎ